ሰሞኑ በሚዲያ ላይ ባንጋዴሽ ወንድ የኢትዮጵያን ወንድ ደፈረው እየተባለ እንደ አዲስ አጀንዳ ይሯሯጣል ተወዲያ ተወዲህ ማለት ነው። እንደ ሀገርም እንደ ሕዝብም ኢትዮጵያን አስደፍሯል፣ ወንድሞቻችንን አስደፍሮብናል ማለት ነው። ስለዚህ ይህ ነገር ምንድን ነው? እንዴት ነው? እንዴትስ እየተካሄደ ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመርዋን ዩቲዩብ ቻናል ተከታታይ ቤተሰቦች እንዴት ናችሁልኝ? ሰላም፣ ፍቅር፣ ደስታ፣ መረጋጋት ለሀገራችን ይሁንልን እያልኩኝ ዛሬም በአዲስ ቪዲዮ ብቅ ብያለሁኝ ማለት ነው። ሀባይቢ ላይክ እና ሼር ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁኝ። ክበሩልኝ። በያላችሁበት ዓለም ዳርቻ ፈጣሪ ይጠብቅልኝ እያልኩኝ በዱባይ ላይ ኢትዮጵያን ወንድ ባንጋዴሽ ደፈረው በሚለው ኢንሻአላህ እስኪ አንዳንድ ለመናገር ነው ብቅ ያልኩት። በጣም ከባድ ነው እንደዚህ አይነት ነገር ማለት ነው። እኔ አይደለም ወንድ ደፈረው ብዬ ላምን አምን ልቀበል ቀርቶ ሴቶቹ እንኳን እንደዚህ ከሌላ ሀገር ወንዶች ጋር እንደዚህ ሆኑ እንደዚህ ሲሉ በጣም የሚያስጠላና የሚያጸይፍ ነገር ነው። ይህ ነገር አይዲያ ፈልጎ ለመፈመስ ፈልጎ ከሆነ ስህተት ነው። ነግጧት የምንጸጸትበትን ነግጧት የሚያሳፍረንን ነገር ማድረግ የለብንም። በቃ ብዙ አይነት አይዲያዎች አሉ መስራት ከፈለግ እንጂ እንዴት ባንጋዴሽ ወንድ ኢትዮጵያን ወንድ ደፈረው? እንደ ሀገርም እንደ ሕዝብም ኢትዮጵያን አዋርዷል። እንደ ሀገርም እንደ ሕዝብም ኢትዮጵያን አዋርዷል። ወንድሞቻችንን የልጅ አዋርዷል። ኢትዮጵያኖች የምንታወቀው እኛ በጥንካሬያችን ነው። በቃ ጠንካራ በመሆናችን ለስራ ጎበዝ በመሆናችን እኛ የምንታወቅ ኢትዮጵያውያኖች ነን እንጂ እንደዚህ በተልከሰከሰ ነገር የምንታወቅ አይደለንም። ብዙ ቦታ ላይ ሲወራ እንኳን የምንሰማው ኢትዮጵያውያኖች ጎበዝ ናቸው፣ በቃ በስራቸው ጎበዝ ናቸው ነው እንጂ እንደዚህ አይነት የቆሸሸ የወረደ ነገር ይሰራሉ እንኳን አንባልም ነበር ማለት ነው። እና ይህ ወንድማችን ይህንን እንደ አይዲያ ተጠቅመው ከሆነ ተሳስተሃል። ሚዲያ ያዘውን አይለቅም። ነገ ጧት የምትሸማቀቅበትን የምታፍርበትን ነገር ጥለህ መሄድ የለብህም ማለት ነው። ሚዲያ ላይ እያንዳንዱ የምናስተላልፈው ነገር አሻራ እየጣልን ነው እየሄድን ያለ ነው። ለትውልዶች ለልጆቻችን ይሄ የሚካሄድ ነገር ነው እና እንደዚህ አይነት የወረደ ነገር ባንሰራ የተሻለና የተመረጠ ነው። እውነትም ይሄ ነገር አንተ ላይ ተፈጽሞብህ ከሆነ ወንድሞቻችንን አዋርደሃል። አብዛኛዎቹ ሽቲ ይልበስ ምናምን ትላላችሁ ማለት ሽቲ ይለበስ አልለበሰ ይህ ሰው ምንም እንትን እንደውም ማለት ነው። እኛ ሽቲ ለብሰን ራሳችንን አስከብረን ተከብረን ነው አይደል የምንሰራው። ሽቲ ይልበስ ሽቲ የሴት ነው ምናምን ነገር እንደዚህ ምንም እንትን የሚል ነገር የለም ማለት ነው። ይህ ነገር እውነት ተፈጽሞ ከሆነ ይህ በእምነታችንም በባህላችንም የሌለ ነገር ነው ማለት ነው። ስለዚህ ራሳችንን ማስከበር ያለብን ራሳችንን፣ መሳፈጥ አያስፈልግም። እንደዚህ አይነት ቆሻሻ ተግባር የሚያደርግ ወንድማችን እውነት ለመናገር እኔ አይደለም እሱን እህቶች ራሱ መተው እንደዚህ አይነት ቆሻሻ ነገር ሲያደርጉ የሌላ ሀገር ዜጋ ገቡ እንደዚህ ሆኑ ሲሉ ያስጠሉኛል ማለት ነው። የወንድማችን እንደዚህ የሚጨማለቁ አብዛኛዎቹ የእናት የአባቱን በሬ እያሸጠ እየመጣ እዚህ መጥቶ በቃ የማይሆን ነገር የሚሰራለ ማለት ነው። ይህ ነገር ተገቢ አይደለም። ማሰብ ያለብን ትናንት የተቀመጥንበትን ቦታ ነው። ዛሬ እዚህ መተን በሰው ሀሳብ ውስጥ አዳሪ ስለሆን ብቻ በሰው ቤት እንደፈለግን ስለሆን ብቻ እንደፈለግን መፈንጨት የለብንም። ሚዲያ ላይ ወጥተን ማሰብ ያለብን ዛሬም ነገ ተነገ በስቲያ ማሰብ ያለብን ከየትኛው ጫማ ላይ እንደነበርን ነው። ዛሬ የተሻለ ልብስ ስለለበስን ዛሬ የተሻለ ቦታ ላይ ስለተቀመጥን አይደለም። ማሰብ ያለብን ከጀርባ ጥለን የመጣ ነው ማሰብ ያለብን ማለት ነው። አብዛኛዎቻችን የመጣንበትን እንረሳለን፣ የኖርንበትን እንረሳለን። ለምን ይሄ ይሆናል? ይህ ነገር ተገቢ ነው ብዬ እኔ አላስብም።
በዚሁ አንድ ላይ ማስተላለፍ የምፈልገው ነገር እዛ ሀገር ሆናችሁ የምትጀናጀኑ እህቶች አላችሁ። ይሄ ተገቢ አይደለም። የመጣሽው ልትጀናጀኝ አይደለም እህቶች። ስንመጣ በሬ አሽጠን ነው በቅሎ አሽጠን ነው የመጣን። ዙሮ የቤት ውስጥ የሆነ ነገር አጥፍተን ሰርተን እንተካላችኋለን ብለው ቤተሰብም እኛ ላይ ተስፋ አድርገው ነው የላኩን አይደል? ወንድሜን ብትሆን ወንድሞችን ብትሆኑ በአጠቃላይ ወደ ዱባይ ስትመጡ እስከ 450 ሺህ ብር ከፍላችሁ ነው የምትመጡ በኢትዮጵያ ማለት ነው። ከኢትዮጵያ ይሄን ያክል ከፍላችሁ እዚህ ስትመጡ ስራ ማታገኙ አላችሁ። ስራ ሲገኝላችሁ ደግሞ እንደዚህ አይነት ተልካሻ ነገር የምትሰሩ አላችሁ። ማሰብ የለባችሁ ከኢትዮጵያ ምን አይነት ኑሮ እንደኖራችሁ ነው። እዚህ መታችሁ ያለ ሀሳብ ሩዝ ስለበላን አይደለም ጭንቅላታችንን መድፈን ልባችንን ማሳበጥ ያለብን ማለት ነው። ዝቅ ብለን መስራት ካለብን ዝቅ ብለን ሰርተን አገራችን መግባት ነው ያለብን ማለት ነው። የቤተሰብ ያጠፋነውን ነገር መተካት አለብን፣ በይብለጥ መተካት አለብን። እኛ እንድንለወጥ ነው ቤተሰብ ንብረታቸውን ሽጦ የላኩን። እህቴ አንቺን ብትሆኝ እዚህ ተጀናጅነሽ ብር ትልኪያለሽ። ብዙ ሚዲያ ላይ ይተላለፋል፣ በብዙ ሚዲያ ላይ ማለት ነው። ይሄን ያክል በልቶኝ፣ ይሄን ያክል በልቶኝ፣ ይሄን ያክል በልቶኝ። ምን ያርግሽ? 5 ሳንቲም ሳያወጣ ልኮሻል። እዚህ አንቺ በፊልተር የተቀነባበረ ምርጥ ፎቶ ይልክልሻል። ልብሽ ምን ነው እንዴ? የላከችሽ እናትሽ የላከሽ አባትሽ ወንድምሽ የሆነ ነገር አጉድለው ነው አይደል? ሰርተሽ አላማሽን ግብ አድርሰሽ እዛው በሀገራችሁ ላይ ለምን እንትን አትሉም? በሚዲያ ላይ ተጀናጅናችሁ ብር ተበላን እያላችሁ አቤቱታ ሚዲያ ለሚዲያ የምታቀርቡቶች አላችሁ። ለምን ይሄ ይሆናል? እዚህ ያለ ሀሳብ ሩዝ እንበላለን። ምንም ነገር የሚጎልብን ነገር የለም። ያለፍነውን ተጀርባችን ያስቀመጥናቸውን ቤተሰብ እንረሳለን። እዛ የተሰቃየነውን እንረሳለን፣ እንመጣለን። እዚህ እንደገና ያልሆነ ነገር እናደርጋለን። ለምን ይሄ ይሆናል? በቃ ለማታውቁት ሰዎች እንዴት ነው ብር የምትልኩት? እና ወንድማችንም እንደዚህ አይነት ተግባር እውነት ተሰርቶብህ ከሆነ ራስህን ለማስከበር ሞክር። አንተ ተደፍረህ ወንድሞችህ እንዳይደፈሩ ማድረግ አለብህ። ዛሬ ወንዱ ተደፈረ፣ ነገ ኢትዮጵያ ሴቷን አፍነው ቢደፍሯት ምን እንትን ይላል? ምን ይደንቃል? ራስህን ተከላከል። አገኛችሁት ጋር አትሳፈጡ፣ ቆፍጠን በሉ። ለምን ትስቃላችሁ? ከማታውቁት ሁሉ ለምን ትስቃላችሁ? ቆፍጠን ክፉ ሁኑ ማለት አይደለም፣ ግን ያኔ አላዲ ራሳችሁን አስከብሩ። ራሳችሁን ትታስከብሩ ለራሳችሁ ነው። ዝም ብላችሁ አገኛችሁ ጋር ትፈላሰፋላችሁ። እንደዚህ አይነት ነገር ይከሰታል። ወይ ራሳችሁን አታስከብሩ፣ ወይ ሀገራችሁን አታስከብሩ፣ ወይ በቃ ምንም ነገር የለም። ስለዚህ እንደዚህ አይነት ነገር አይዲያም ስታወጡ መርጣችሁ አውጡ። ሁሉን ነገር ስታደርጉ በቃ ነገ ማንጸጸትበትን ነገር ነው መስራት ያለብን ማለት ነው። ይህ ነገር ብሰራው እኮ እኔ ነገ ምን ነገር አልጸጸትበትም ብላችሁ አገናዝባችሁ ዝም ብላችሁ ሚዲያ ላይ ብቻ በቃ ቪው ለመሰብሰብ በቃ እንደዚህ አይነት ነገር ባንጠቀም ደስ ይለኛል። ለዛሬ ይሄ ነበር ያለኝ ነገር። በሌላ ቪዲዮ በአዲስ እስከምመጣ ድረስ ሰላማችሁ በዘት ይበልልኝ። አላማችሁን እግብ አድርሱ። ሀባይቤ የነበራችሁበትን አትርሱ ነው የምለው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።